السلام عليكم ورحمة الله وبركاته ودنا የተከበራችሁ የዜድ መሐመድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። በያላችሁበት የአላህ ሱብሓነሁ ወተዓላ ረህመት እዝነት አይለያችሁ። እንግዲህ ዛሬ ምሳ እየሰራን የሆድ ሆዳችንን እናወራለን። እንግዲህ ብዙ ጥያቄዎች ትጠይቁታለኝ። እንግዲህ ኮሜንት ላይ ከይቅርታ ጋር ያልመለስኩላችሁ ጥያቄዎች በጣም ብዙ አሉ። እኔን ሰው ብላችሁ ጠይቃችሁኝ ያልመለስኩላችሁ በጣም ይቅርታ እየጠየኩ እንግዲህ ኢንሻአላህ ኮሜንቱን ያስታወስኩትን ያህል አላወጣሁትም እመልስላችኋለሁ ማለት ነው። ምሳ እየሰራሁ ነው እና አብራችሁን ቆዩ። ለዜድ መሐመድ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪው ይቀንሳል ወላሂ። ታው ግን በቃ ኮሜንት እየሄድኩ ማልቀስ አለብኝ እንዴ? ቪዲዮ እንዲታይ ያለሽ እና አንዳንድ ልጆች ስለ ታርጎ ጠይቃችሁኛል። አንዳንድ ደግሞ በባህር የሚቀበሉ እህቶችሽን ምን ትመክሪያቸዋለሽ የሚል ጥያቄ ተጠይቄያለሁኝ። እኔ እንግዲህ እንደኔ ማለት ነው እንደኔ የተሰማኝን እመልሳለሁ፣ እነግራችኋለሁ ማለት ነው እንደሰው እንጂ የሁላችንም አስተሳሰብ አንድ አይደለም ማለት ነው። ይህንን ታሳቢ በማድረግ አብረን እንቆያለን ማለት ነው ኢንሻአላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወለድሽ እንዳያላችሁኝ ያላችሁ ገና ነኝ ኢንሻአላህ አልወለድኩም ማለት ነው። ገና እርጉዝዬ ነኝ እና ገና ነኝ እላችኋለሁኝ። በተረፈ ኢንሻአላህ አብራችሁን ቆዩ። አብረን እንበላለን። መጣሁ እላችኋለሁ፣ መጥቻለሁ እና በመጀመሪያ በባህር የሚመጡ የሚቀበሉትን እህቶችሽን ምን ትመክሪያቸዋለሽ ላላችሁ ጥያቄ የምመክራቸው ራሳችሁን አትጉዱ ነው። አትቀበሉም ማለት አልችልም። ምክንያቱም ምናልባት እህት ወንድም ሊሆን ይችላል፣ ቅርብ ቤተሰብ እናንተን ተማምና ይሆናል የገቡት። ሳይገቡ መጀመሪያ ቤተሰቦቻችሁን እዚህ ባለው ነገር ባላችሁ አቅም መርዳት ሞክሩ፣ ለመርዳት ሞክሩ። ከዛ ውጭ ምከሯቸው፣ ጥሩ ነገር እንዳልሆነ እዛም ሄደው ጥሩ ነገር እንደማይሰሩ ንገሯቸው። ምናልባት ካሜራ ላይ በግ የሚጠብቀው ሁሉ ፎቶ ሲነሳ ጥሩ ኑሮ እየኖረ ይመስላቸዋል። ያንን ለማስረዳት ሞክሩ። እኔ ለራሴ የደረሰብኝን ነገር ነው የምነግራችሁ ማለት ነው። አብሶ ለዛውም ሳዑዲ አረቢያ ላይ ማለት ነውና ያንን ለማድረግ ሞክሩ። ከዛ ውጭ ደግሞ ከገቡባችሁ እንግዲህ ራሳችሁን ሳትጎዱ ያንን መርዳት ያለባችሁን ነገር እርዱ። ለምሳሌ እኔ አንዳንድ ጓደኞች አሉኝ እዛ ሆኜ አይደለም በእህታቸው በእኛ እርዳታ ገብተው ቲክቶክ ላይ ዩቲዩብ ላይ ለቅመን ግሩፕ ላይ ዋትስአፕ ላይ ለቅመን ያስገባናቸው ልጆች አሉ በባህር ማለት ነውና እንደዛ እንዲሆን አትፍቀዱላቸው። ምክንያቱም አንድ ጓደኛ አለችኝ ወላሂ ይሄን ቪዲዮ መቼም ታያዋለች ብዬ ተስፋ አደርጋለሁና ወርቋን እዚህ ኢትዮጵያ ያለውን ወርቋን ሽጣ የቤት እቃዋን ሽጣ ያም አልበቃት ብሎ በግሩፕ ላይ ብር ተሰብስቦ ነው ወንድሟን የተቀበረችው። ሁለተኛ ወንድሟ በአንድ አመት ውስጥ ሁለት ወንድም ገብቶባት ማለት ነውና ይሄንን አትፍቀዱ በቃ ወላሂ። ምክንያቱም ያቺን አታላሏትም። አሁን ላይ በጣም ከባድ ነው ወላሂ። እውነትን ነው የማያችሁ። የራሳቸውን ህይወት ነው እያካሄዱ ያሉት እንጂ የእሷን ህይወት አይደለም አሁን እየረዷት ያሉት። እሷ ላይ ወደ ኋላ ስትቀር እነሱ ግን ለውጥ ላይ ናቸው። ያ እንዲሆን አትፍቀዱ በቃ እምለው ይሄንን ነው። ራሳችሁን አትጉዱ። መርዳት ባለባችሁ ነገር እርዱ። ከዛ ውጭ ግን ራስሽንማ አትጉጂ ሐቢብቲ። እንዲህ ይሄን ያህል በቃ ማለት እንኳን እህት ወንድም ምናምን
ለማንም እኮ ይረዳል። ግን ደግሞ ራስን በመጉዳት አይደለም። ራስንም ቆም ብሎ ማሰብ ነገ እኔ ብያዝስ ነገ እኔ ብገባስ ኢትዮጵያ ምን ላይ አወርቃለሁኝ የሚለውን ታሳቢ ተደርጎ ነው እርዳታ መርዳት ያለብን ማለት ፈልጋለሁ። ስለ ታርጎ ደግሞ የጠይቃችሁ ልጆች አላችሁ። ለምሳሌ እኔ ታርጎ የላኩት የዛሬ 2 ዓመት ነው። ከመጣሁ እንኳን 1 ዓመት ያልፎኛል ማለት ነው። ስለዚህ የዛሬ 2 ዓመት ስልክ 32 ሺህ ብር ነው የከፈልኩት ለአንድ ሳጥን እቃ ማለት ነው። ግን 32 ሺህ ብር ብከፍል ወላሂ አሁን ድረስ የምቆጭበት ምንም አይነት ምክንያት የለኝም። ምንም አይነት ምክንያቱም እኔ የላኩትን እቃ እኔ ነኝ የማውቀው። የሚጠቅመኝን አሁን ላይ የምጠቀምበትን እቃ ነው የላኩ የነበረው 26 ሺህ ብር ልክ ከፍላ የምነግራችሁ ይሄ ጉምሩክን ነው። ከዛ የከፈልነውን አይደለም። ከ26 ሺህ ብር ከፍላ ምናልባት እንደው ብረት ድስቶች፣ ብርድ ልብስ ምናምን እሷ ተጠቅማበት ሊሆን ይችላል። ሌላውን ወላሂ እሷ አልተጠቀመችም። እንዳለ ልብስ ነው እንዳለ ልብስ። ያ መጥቶ ግን ጉራይ ሰጠችን። ወላሂ አላመሰግናትም። ጓደኛዬ አብራኝ ነው የላከችው። እኔ ነኝ ከዛ የላኩት። እሷ ገባይ፣ እሷ ሄዳ ወጣች። በእሷ ስም ተላከ ማለት ነው። እና ያ ዕቃ ሲወጣ እኔ 32 ሺህ ብር የከፈልኩት ወላሂ እኔ እህት ከወንድሞቼ ውጭ ጣቃ ያስኩት ነገር የለኝም። ሌላው ይሄን የምለውን ነገር ብቻ ነው ያስኩት። ስለዚህ የተጎዳሁት ነገር የለኝም። በዛን ሰዓት እንኳን ይሄ ለማንም ልብስ ሰብስቦ ለማንም ትብትቦ ሰብስቦ መንጣት ቀርቶ በሰዓት ልክ እኔ ተጠቅሜዋለሁ የምለውን ዕቃ እንድትልኩ አልፈቅድም። በአሁን ሰዓት ማለት ነው። ምክንያቱም አብዲ ወሎ ቲቪን ታወቃችሁት? እሱ ላይ ሼር እስኪ ሰርች አድርጋችሁ ግቡና አውት አሁን ምን እንዳወጣ የታርጎ ዕቃ እንዴት እንዳወጣ። ስለዚህ የታርጎ ዕቃ መግዛት ካለባችሁ እዚህ ባለ ሰው አስገዙ። ከቻላችሁ በቤተሰብ አስገዙ። ከቻላችሁ ደግሞ እንደዚህ በሚዲያ ላይ አስገዙ። ምክንያቱም አንደኛ እንኳን ለታርጎ የምትከፍሉት ዕቃ አንድ ሙሉ የቤት ዕቃ ያሟላላችኋል። ቢያንስ አልጋ፣ ቁም ሳጥን ይችልላችኋል። ወላሂ እውነቴን ነው። ስለዚህ ለታርጎ የምትከፍሉት ያንን አድርጉ። ታርጎ እኔ አልመክርም። 2 ሻንጣ ላይ አልመጣልኝም። እንግዲህ አላህ ከፈቀደ ይመጣል፣ ካልመጣም እንግዲህ የራሱ ጉዳይ። ማንም ማስቸገርም አልፈልግም። እኔም ደግሞ አይምሮ ማጨናነቅ አልፈልግም እና ስለዚህ ታርጎ ባትልኩ በይሰዓት ባትልኩ በቃ ይጠቅማል የሚባለውን ነገር ባትልኩ። ከቻላችሁ የምታምኑት ሰው ካለ እዚሁ ብታስገዙ ለታርጎ የምትከፍሉትን ዕቃ ብር እዚህ የፈለጋችሁትን ዕቃ ትገዙበታላችሁ። ያንን ታሳቢ አድርጋችሁ ለምታምኑት ሰው በሚዲያም ሆነ በቤተሰብም ሆነ እዚሁ እናንተ እዛ ሁናችሁ እዚህ ሆኖ የሚገዛላችሁ ዕቃ ሰው አመቻችሁ እንጂ ታርጎ እንድትልኩ እኔ አልመክራችሁም ማለት ነው። ሌላው ደግሞ ምን ነበር የተጠየቅኩት እያስታወስኩ ነው የምመልስላችሁ። ሰምታችኋል እና የበሰለች መሰል እና እንደዛ አድርጉ። ሌላው ደግሞ ምንድን ነበር የተጠየቁትን ጥያቄ እንግዲህ በማስታወስ ነው የምመልስላቸው። የምመክራችሁ እንደዛ ነው። ታርጎ እንዳታስቡት፣ በሰዓት ወላሂ እንዳታስቡት በጭራሽ የሚሆን አይደለም። ታርጎ መላኪያው ሰዓት አይደለም አሁን። ሰምታችኋላ። እና ከዕቃ ቤት ወጣ ብለን ወደ ሳሎናችን ትያለሽ ወደ ሳሎናችን እንምጣና
ሌላው ደግሞ ዩቱብ መስራት የፈለጋችሁ ዩቱብ ላይ እንሰራለን ብላችሁ ያሰባችሁ ልጆች ይዛችሁ መምጣት ያለባችሁን ነገር ልንገራችሁ። አንደኛ ዋይፋይ ይዛችሁ ነው። ዋይፋይ ቀፎዋን ይዛችሁ ነው። እውነት ለመናገር ዩቱብ እንኳ ባትሰሩ ወላሂ ስለዚህ ዩቱብ እንኳ ባትሰሩ ዳታ ከመጠቀም እኔ 7500 7570 ብር ከፍዬ የሁለት አመት አስሞላሁ ማለት ነው። 7500ውን ለሁለት አመት አይደለም ለስድስት ወር ራሱ ካርድ ብሞላ አይበቃኝም ነበረ። ስለዚህ አሁን ለሁለት አመት ያላሳብ እጠቀማለሁ ማለት ነው። ዋይፋይን ያላሳብ ለሁለት አመት ማንም ሰው መጥቶ ይጠቀማል። የመጣ ሰው ሁሉ ይጠቀማል። በካርድ ቢሆን እንደዛ አላረግም፣ እንደዛ አልጠቀምም። እንደዛም ተጠቅሜ ቆጥቤም 7000 ብር ለስድስት ወር እንኳን አልጠቀመውም ማለት ነው። እና ማንኛችሁም ይችን ዋይፋይ እዛ ርካሽ ናት። ቀፎዋ እዚህ እኔ በገዛሁ ሰዓት እንደመጣሁ ነው የገዛኋት 9300 ብር ነው። ቀፎዋ ብቻ ማለት ነው። ሲሙን 1000 ብር ነው የገዛሁት። እዚህ ቀፎውን ይዛችሁ ከመጣችሁ 1000 ብር ሲም ትገዛላችሁ። እኔ እንጃ አሁን ላይ ስንት እንደሆነ አላውቅም፣ ሊጨምር ይችላል። ግን ሲሙን እዚህ ትገዛላችሁ፣ ቀፏችሁን ከዛ ትጠቀማላችሁ ማለት ነው። ስለዚህ እኔ እዚህ ቴሌኮም ነው የገዛኋት። የቴሌ ናት ማለት ነው ብቻ። ስለዚህ ማንኛችሁም ለመምጣት ስታስቡ ፓወር ባንክ ኢትዮጵያ ላይ የሚያስፈልጋችሁ ወላሂ ነው። ከሀታ ከተማ ላይ ሆናችሁ ፓወር ባንክ ያስፈልጋችኋል፣ እንኳን ገጠር ላይ ሆናችሁ ማለት ነው። ፓወር ባንክ፣ ዋይፋይ፣ ቻርጀሮች እነዚህን ይዛችሁ ብትመጡ ለእናንተ ተጠቃሚ ትሆናላችሁ። እኔ በጣም ብዙ ቻርጀር ነበር ይዤ የመጣሁት ወላሂ ቤተሰቦችንም ጠቅሜያለሁ እንኳን እኔ ማለት ነው። እና በጣም አሪፍ ነው ቻርጀሩ የዛ ማለት ነው፣ ኦሪጂናል ነው። እዚህ ትገዙታላችሁ፣ ለሁለት ወር ነው የምትጠቀሙት። ስለዚህ የሚጠቅማችሁን ልንገራችሁ ዛሬ እንዴት ነው ጥቅም ያለውን ነገር እየነገርኳችሁ ነው ማለት ነው። በተረፈ ዜድ መሐመድን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ከመውለዴ በፊት ዩቱብ እንዲከፍለኝ እፈልጋለሁ። ተው እንጂ ደመወዝ የለኝ፣ ዶላር አልቋል። ስለዚህ ዶላር እንዲተካልኝ እፈልጋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በዛ ላይ ደግሞ ደሴ እንዲሁም ገራዶ ወይም ኮምቦልቻ ያላችሁ አዲስ ጀማሪዎች ዩቱበሮች ካላችሁ ደውሉልኝ፣ እንገናኝ፣ አብረን እንስራ ነው የምለው። ምክንያቱም አንዳንዴ በጀማዓ ቢሰራ ቪዲዮ ትንሽ እይታ ይኖረዋል ብዬ አስባለሁኝ። እና እንግዲህ ታዋቂ ዩቱበሮችን ከምንለማመድ ራስ በራሳችን አብረን እንደግ። ሀይቅ፣ ኮምቦልቻ፣ ደሴ ያላችሁ ልጅ መገናኘት እንችላለን። እኔም መሄድ እችላለሁ። አሁን ላይ እንኳን መሄድ አልችልም ነው። አሁን ላይ እንኳን ግን እኔ ጋር መምጣት ትችላላችሁ። መስራት ካለብን ጠንክረን ቪዲዮ እንስራ። ከዛ በኋላ ዩቱባችንን እናሳድግ። አዳዲስ ዩቱብ ያላችሁ ልጆች በጀማ እንስራ። ይህንን ነው የምለው። ዛሬ የመጣሁበት ምክንያቴ እንግዲህ ለሁለት ምክንያቶች ነው የመጣሁት፣ ለታርጎ እንዲሁም ደግሞ በባህል ለሚቀበሉ እህቶች ለሚቀበሉ ተግባባን። ለሚሄዱ አይደለም እና ለነሱ ጥያቄ ስለተጠየቅኩ ነው። እንግዲህ ኢንሻአላህ ወለድሽ ወይ አላህ በሰላም ይገላግልሽ ምናምን እያላችሁ ዱዓ የምታረጉልኝ ሐቂቃ በጣም ዱዓችሁ ያስፈልገኛል። እንደ መጀመሪያም ስለሆነ ነው መሰለኝ። በዛ ላይ በጣም አሁን ላይ ከ7 ወር በኋላ በጣም ከብዶኛል ሐቂቃ ስላችሁ በቃ የሆነ ቴንሽን ነው የሚያደርጋችሁ፣ ሀሳብ ይበዛባችኋል ምናምን እና እኔ ቴንሽን እንዳልሆን ከጎኔ ያላችሁ እህቶቼ ጓደኞቼ ጓደኛማ ብዬ አላረቃችሁም እና የምፈልገውን ነገር ሳልነግራችሁ የሚገባችሁ እህቶቼ የምፈልገውን ነገር የምትረዱኝ እህቶቼ በዚህ አጋጣሚ እከሌ ብል ደስ ይለኛል ሐቂቃና ግን አልችልም፣ እንደዛ ማድረግ አልችልም። ስለዚህ አላህ ሱብሓነሁ ወተዓላ ጀዛችሁን አላህ ይክፈላችሁ።
ከጎኔ ከጭንቄ ብሎ ጭንቅሽ የኛ ጭንቀት ነው። የምትፈልጊው ነገር ካለሽ ዜባዬ አደራ የምትሉኝ እህቶች ወላሂ ቃላት የለኝም። እውነት ለመናገር ምንም አይነት ቃላት የለኝም እና ጀዛችሁን አላህ ይክፈላችሁ፣ ኸይር ጀዛችሁን አላህ ይቀበላችሁ። ደግሞ መታችሁ የኔን ይችን ቀን አላህ ይወፍቃችሁ ኢንሻአላህ። ወልዳችሁ አርግዛችሁ የምታቅፉ አላህ ያደርጋችሁ። ከምትወዷቸው ቤተሰቦች አላህ ይደብልቃችሁ። ስደተኞች እህቶቼ ነው የምለው። በዛ ላይ እሙ አሚር የሚል ቻናል ኮሚኒቲ ላይ አስቀምጣለሁ። እንደማታሳፍሩኝ ተስፋ አረጋለሁ። እኔን ሰው ብላ ሰብስክራይብ አስደርጊ ብላኛለች እና እዛ ላይ አይቴ ናት። ስለዚህ እንደማታሳፍሩ ተስፋ አረጋለሁኝ። እንግዲህ ቻናሉን እሰራበታለሁ እንድታበረታችኝ ይፈልጋለሁ ብላኛለች። ቻናሏን ልካልኛለች እና ኮሚኒቲ ላይ አስቀምጥላችኋለሁ። አማና 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 ሰብስክራይብ ከዜድ ቤት ነው የመጣ ነው እያላችሁ ኮሜንት እንደማታሳፍሩ ተስፋ አረጋለሁ ማለት ነውና አደራ አደራ ሰብስክራይብ እንድታረጉልኝ እንድታበረታቷት። እንግዲህ እኔንም ብላችሁ ሳይሆን የስደት እህታችሁ ናት። እንግዲህ ስደት ላይ ነው ያለችው። ኢንሻአላህ በቅርቡ ለመምጣት ታስባለች። ዩቲዩብ መስራት ትፈልጋለች እና ዩቲዩብ እንዳድግላት ትፈልጋለች። ስለዚህ አስደምሙኝ ማለት ነው። እንደኔ 10 ምናምን ሺህ እንዳስገባችሁኝ እሷንም እንደዛው ከኔ በላይ ማለት ነው እና አደራ 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 ነው የምላችሁ። ኮሚኒቲ ላይ አሁን አስቀምጥላችኋለሁ ኢንሻአላህ እሙ አሚር ይላል። ያንን ሰብስክራይብ ያደረጋችሁ አበረታቱልኝ አደራችሁን ነው የምላችሁ። እንግዲህ ይሄን ያልቆየውኝ ስላናዘዝኳችሁ አፎት ይላ አለኩላ ሐልን በያላችሁበት የአላህ Subhanahu Wa Ta'ala ረህመት ይመጣ ይላችሁ። ለሁላችሁም ስራ የሚበዛባችሁ የታመማችሁም ሁላችሁንም አላህ Subhanahu Wa Ta'ala በጉዳያችሁ ይግባላችሁ። እኔንም በዱዓችሁ አስቡኝ ኢንሻአላህ አድርጉልኝ። እንግዲህ ቪዲዮ አይደም በማጣት ነውና እየጠፋ ያለሁት ቁጭ ብሎ መስራት በጣም ይደብራልና ወጣ ወጣ